ሰላም ደናችሁ በዛሬ ቆይታችን የአባይ ባንክ ከፋይዳ ጋር እንዴት እንደምታያይዙ አሳያችኋለሁ። ገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ላይክ ሰብስክራይብ እንዳይረሳ። በቀጥታ ወደ ጉዳያችን ንግባ። ወደ ክሮም ብራውዘር ገባችሁ በኋላ ፋይዳ አባይ ባንክ .com ኢቲ ብላችሁ ሰርች ታደርጋላችሁ ይመጣላችኋል። ፋይዳ አባይ ስትሉ ይኸው እንደምታዩት ከስር መጥቷል። ስለዚህ ይሄኛው ፋይዳ አባይ ባንክ .com የሚለውን ክሊክ አድርጋችሁ ትገባላችሁ። ክሊክ አድርጋችሁ እንደገባችሁ የመጀመሪያው ዌብሳይት እዚህ ጋር አባይ ባንክ KYC ቬሪፊኬሽን የሚለውን ዌብሳይት ክሊክ አድርጋችሁ ወደ ቀጣይ ስቴፕ ታልፋላችሁ ማለት ነው። የተሳሳተ ዌብሳይት እንዳትነኩ። በመቀጠል እዚህ ጋር ማረጋገጫ ጀምር የሚለውን በመንካት እዚህ ጋር አካውንታችን የአባይ አካውንታችን እናስገባለን ማለት ነው። ስለዚህ እዚህ ጋር ስፔስ አለን። የአባይ አካውንት ቁጥራችን የምናስገባበት ቦታ እሱን እናስገባለን። እሱን ካስገባን በኋላ እንግዲህ OTP ያገኘው የሚለውን በመንካት እንግዲህ ወደ ስልክ ቁጥራችን ኮድ እናስልካለን ማለት ነው። አባይ ባንክ የከፈትንበት ስልክ ቁጥር ላይ ቴክስት ይገባልናል። እሱን እናስገባለን። በመቀጠል እንግዲህ የፋይዳ FAN ነምበር የምናስገባበት አማራጭ ያመጣልናል። ስለዚህ እሱን ለማስገባት ይሄንን ታብ እንነካለን። በመቀጠል እዚህ ጋር ስፔስ አለ። እሱን በመንካት FAN ቁጥር ወይም ደግሞ በፋይዳ መጀመሪያ ፔጅ ላይ ያለውን ቁጥር እናስገባለን ማለት ነው። እሱን ካስገባን በኋላ ሴንድ ኮድ የሚለውን በመንካት እንግዲህ ድጋሚ ቴክስት ወደ ስልካችን ይመጣልናል ፋይዳ የከፈትንበት ስልክ ቁጥር ላይ። ስለዚህ እሱን ደግመን እናስገባለን። በመቀጠል እንግዲህ ቬሪፋይ የሚለውን በመንካት ወደ ቀጣይ ስቴፕ እናልፋለን። እዚህ ጋር ሁሉንም የናንተ አድሬስ አክሰስ ላድርገው ወይ ነው የሚለው አለው የሚለውን በመንካት ፋይዳችሁን ከአባይ ባንክ ጋር በቀጥታ ማገናኘት ትችላላችሁ። እንግዲህ እናንተ መሆናችሁን ሁሉንም ኢንፎርሜሽን ወደዚህ ያመጣላችኋል። እሱን አይታችሁ እንግዲህ ማገናኘት ትችላላችሁ። የዛሬ ቲፓችን ይሄን ይመስላል። እንግዲህ ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። በቀጣይ እንሰራላችሁ የምትፈልጉት ነገር ኮሜንት ላይ ጻፉልኝ። ሰብስክራይብ ላይክ እንዳይረሳ። በቀጣይ በአሪፍና አስተማሪ ቲፕ እስክንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።